በአፋር ክልል በበርታ ከተማ እምብርት ላይ የሚገኘው አድብቶሌ አንደኛ ደረጃ ትምህርት ቤት ለበርካታ ዓመታት የአካባቢው ማህበረሰብ የእውቀት ብርሃን ሆኖ አገልግሏል። ይህ ትምህርት ቤት ተራ የህንጻ ስብስብ ሳይሆን የሺዎች ተማሪዎች ተስፋና የወደፊት ህልም የተሰነቀበት የታሪክ ማህደር ነው። የትምህርት ቤቱን ታሪክ ወደ ኋላ መለስ ብለን ስንመረምር በመረጃው ሰሌዳው ወይም በታፔላው ላይ በግልጽ እንደሚታየው እንደ አውሮፓውያን አቆጣጠር በ1995 ዓመተ ምህረት የተመሰረተ መሆኑን እንረዳለን። ትምህርት ቤቱ ሲመሰረት በአካባቢው ለሚገኙ ታዳጊዎች የነበረውን የትምህርት ጥማት ለመቁረጥ በማለት ነበር። ካለበት ስልታዊ ቦታ አንጻር በርታ ከከተማዋና በዙሪያዋ ያሉ መንደሮችም በስፋት በማገልገል ላይ ይገኛል። ትምህርት ቤቱ ከተለመደ የመማር ማስተማር ሂደት ባሻገር ለተማሪዎች አካላዊ ብቃት ትልቅ ትኩረት ይሰጣል። በግቢ ውስጥ የሚገኘው ሰፊ የኳስ ሜዳ ተማሪዎች በትርፍ ጊዜያቸው የሚሳተፉበት፣ ስፖርታዊ ክህሎታቸውን የሚያዳብሩበት ቦታ ነው። የጎል ቋሚዎች የተተከሉት ይህ ሜዳ በትምህርት ቤቱ ውስጥ ያለውን ደማቅ የተማሪዎች እንቅስቃሴ ህዋዊ ምስክር ነው። በተጨማሪም የቅርንጫፍ ኳስ መጫወቻ ሜዳ ይገኛል። ይህም ትምህርት ቤቱ ሁለንተናዊ እድገትን እንደሚደግፍ ያሳያል። ወደ ትምህርት ቤቱ ግቢ ዘልቀው ሲገቡ በቅድሚያ የሚቀበለው ሰፊና በተለያዩ ዛፎች የተከበበ ግቢ ነው። በተለይም ግቢውን ያጀቡት የኒም ዛፎች ለተማሪዎች ምቹና ጥላ የበዛበት ጥናት ቦታን ፈጥረዋል። ይህ ተፈጥሯዊ ድባብ ተማሪዎች በረጋ መንፈስ ትምህርታቸውን እንዲከታተሉ ከፍተኛ አስተዋጽኦ አለው። አድብቶሌ ትምህርት ቤት በቆይታው የተለያዩ ዓለም አቀፍ ተራድኦ ድርጅቶችን ቀልብ መሳብ ችሏል። እንደ ዩኒፌስ ወይም KFW እና የጀርመን ተራድኦ ድርጅት በትምህርት ቤቱ ውስጥ የንጹህ መጠጥ ውሃ አቅርቦት፣ የተሻሻለ የመማሪያ ክፍሎችና የንጽህና መጠበቂያ ቁሳቁሶች እንዲሟሉ ከፍተኛ ድጋፍ አድርገዋል። በትምህርት ቤቱ ግቢ ውስጥ የሚታዩ የውሃ ታንከሮችና የእጅ መታጠቢያ ቦታዎች የዚሁ ትብብር ፍሬዎች ናቸው። በትምህርት ቤት ውስጥ የሚገኙ ክፍሎች የተማሪዎችን የመማር ፍላጎት በሚቀሰቅሱ ስዕሎች፣ የሰውነት ክፍሎች መለያ ገበታ፣ የኢትዮጵያ ካርታና ልዩ ልዩ የሳይንስ መረጃ መሳሪያዎች ያጌጡ ናቸው። ተማሪዎች በራሳቸው ቋንቋና ባህል እየተኮተኮቱ ለቀጣዩ ከፍተኛ ትምህርት ደረጃ እንዲዘጋጁ ይደረጋል። በክፍሎቹ ውስጥም የሚታዩ ሰማያዊ ጠረጴዛዎችና ወንበሮች ለተማሪዎች ምቹ ሁኔታን ፈጥረዋል። ዛሬ አድብቶሌ አንደኛ ደረጃ ትምህርት ቤት በበርታ ከተማ ውስጥ እንደ አንድ ትልቅ የትምህርት ተቋም ይቆጠራል። ካለፈው ረጅም የታሪክ ጉዞ በመነሳት ወደፊትም የተማረና ሀገሩን የሚወል ትውልድ የማፍራት ስራውን አጠናክሮ ይቀጥላል። ይህ ትምህርት ቤት የታሪክና የጥረትና የትብብር ውጤት ህያው ምስክር ነው።